ለፊት ዶክተር ቤዛን ምክንያቱም ሰው ስትመርጥ በጣም ነቀስናት። ይህ ባለሀብቱ ቴጂ ዴሊቨሪን አስታውቀኝ ብለው እሱ ገና መጣና ሰላም አለ ከልጆች ሰላም አለ። ቁጭ ትንሽ ቁጭ በለ እስኪ እሷም ባለሀብት ናት። እስኪ አሁኑ እስኪ አንዳንድ መጣዋ ከልጆች ጋር ምናምን ብለህ ሄደ። ከዛ በኋላ ተናደደች። በቃ እሱን በጣም ማግኘት ፈልጋ ነበር እንዲተንሰብስባ ኧረ ያቺ ምስኪን ሳራ አላበሻ እኮ እግዚአብሔር እንኳን አተረፋት እንጂ እሷ እኮ አስተዋውቂያት ነበር እኮ እግዚአብሔር ሲያተርፋት እንጂ ጉድ አድርጋት ነበር። እሷን እኮ ተዋወቀቻት። ኧረ ደግሞ በህግ አምላክ መካፈል ሴትዮዋ ብላ ይኸውላችሁ በዛን ጊዜ ማለት ነው በዛን ጊዜ በተለይ እኔ ቤት ማለት ነው ትላልቅ ሰዎች ናቸው የሚገቡት ምናምን ገባ ሚኪ እና እንደዚህ የሚተዋወቁ ላይ በቃ በጣም ፎከስ ታዋቂ የሆኑትን ፌመስ እንደዚህ የሆኑት ሰዎች ጋር መግባት ትወዳለች ወዲያው ማለት ነው። ሰዎችም ደግሞ ያስገቧታል። በቃ ንግግሯ አንዴ እንደውም እንትና ቤትማ በቃ እንደ ይሄ መጽሐፍ ቅዱስ ንግግሮች ነው የምትመክረው ምናምን። አዎ ፍራኦል ጋር ትገባ። አሁን እኮ የምልሽ እኮ ፈራኦል ጋር ራሱ እጅና ጓንት ናቸው። ጂጂዬ ረስቷታል። ምንድን ነው የሚረሳት? እሱ እንዴት ነው የሚረሳው እንደዚህ አይነት ነገር? ረስተዋታል። እኔ ነኝ የማረሳት ምንም ነገር የማረሳት እንጂ ምንም ማረሷትም ጠፍታብን ስለነበረ ቤት በቪዲዮ ትገባ ነበር እኮ እኔ ምንም ባርጋ በቪዲዮ አይደለም ይኸውልሽ አሁን ለአመት ምናምን ስለጠፋችብን አሁን ነው የመጣችው አይደለ? አሁን ነው እኔም እኮ አሁን ይህን ፎቷን የዛሬው ባላይ ኖሮ እና ሰው እኔ እኮ በቀደም እኮ ሰው ልኮልኛል። ሰው መጀመሪያ ሚኪ እናንተ አቢባ ቤት እየተጣላችሁ እያለ ሰው ላከልኝ ለኔ ጽሁፉን ላከልኝ እና ጂጂ የ57 ሚሊዮን ብር አጭበርባሪዋ አንቺ ታውቂያታለሽ ስለኝ ወደ ያታምጣ ነገር ብዬ ደግሞ ሊገብ ይበራራ ለማንኛውም ወገን 21 ሰዓት ሆኗል። 21 ከዛ ዛሬ ደግሞ ሲልክልኝ ሰዓት ደነገጥኩኝና ወጣው ከቲክቶክ ቀለ ቆይቼ በደንብ አየኋት። እናትየውን ማዳመጥኩና አሁን ደግሞ ብትሆንስ አልኩ። አሁን እኮ ሾከክ ብዬ ገብቼ እናንተ አልኳቸው ትዝ ይላችኋል አልኳቸው። ምን አሉ 7 ሚሊዮን ብር ሴትዮ እኮ ትዝ ስል አዎ ሲሉኝ ቀስ ብዬ እግዚአብሔር ምስክሬን ነው በቃ ቁጭ ብዬ ማሰብ ጀመርኩኝ። በቃ ማሰብ ጀመርኩና መጣችልኝ። በቃ ራሷ ናት እንዴ እንኳን ሚኪ አይደለም እግዚአብሔር ምስክሬ ነው። እቺ ሴትዮ መግባት ልናስገባት የነበረው ፓርላማ ላይ ዲፕሎማቲክ ሆና ብትወጣ